ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ በአንቺ ተምረናል ተቀርጸን አድገናል መላኩ ጠብቆን ከጠላት ድነናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጢረ ጥምቀት በጣም በቤተክርስቲያናችን ሰፊና መሰረታዊ ትምህርት ነው። በአንድ ቀን ተምረን የምንጨርሰው ትምህርት እንዳልሆነ መቼስ ትረዱታላችሁ። የያዛችሁት መማሪያ ኖት ላይ ራሱ ያለው ሐሳብ ብቻውን በተከታታይ ለየብቻው መሰጠት የሚገባው ነው። ግን ያው የርህቀት ትምህርት ዓላማው ሰዎች በያሉበት ሆነው አንብበው ራሳቸውን አዘጋጅተው በዛ ላይ ደግሞ ማጠቃለያ ነገር እንዲያገኙ ነው። ዛሬ በተወሰነ መልኩ ትምህርቱን ጠቅለል አድርገን እናያለን። እንድታነቧቸው የሚገቡ ወይም ብታነቧቸው ጥሩ ናቸው ብለን የምናስባቸውን መጽሐፎች ጠቁመን ጥያቄዎች ካሏችሁ በወረቀት እየላካችሁ እነሱን መልሰን የመርሃ ግብራችን ፍጻሜ ይሆናል። እግዚአብሔር አምላካችን ከሁላችን ጋር ይሁንልን። እንግዲህ ምስጢረ ጥምቀትን ቤተክርስቲያናችን በሁለት የትምህርት ዘርፍ ላይ ታስተምረዋለች። አንደኛው አምስቱ አዕማደ ምስጢር ተብለው በሚጠሩት የትምህርት አይነቶች ወይም የቤተክርስቲያናችን የሃይማኖት አዕማድ ወይም አምዶች። እንግዲህ አምድ ማለት እዚህ መሃል አዳራሹን የከፈለው ምሰሶ ማለት ነው እና አዕማደ ምስጢር የሚባሉት አንድን ሰው ወደ ግራ ወደ ቀኝ እንዳይል በሃይማኖት አጽንተው የሚይዙ ለመዳን እጅግ አስፈላጊ የሆኑ ዕውቀቶች ናቸው። ቅዱስ ጳውሎስ ለመዳን የሚገኝበትን ዕውቀት ብሎ የገለጸው ማለት ነው። ወይም ቅዱስ ነቢየ እግዚአብሔር ኢሳይያስ በ53ኛው መዝሙሩ ላይ ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ብሎ የተናገረበት የሚያጸድቁ ዕውቀቶች አሉ፣ የሚያስኮንኑ ዕውቀቶች አሉ እና ለመጽደቅ አስፈላጊ የሆነ ወይም ወደ እግዚአብሔር መንግሥት ለመግባት የግድ የምንፈልገው ዕውቀት ተብለው የሚታሰቡት ውስጥ አምስቱ አዕማደ ምስጢር ናቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ተብለው የሚጠሩት እነዚህ ምስጢራት ናቸው። አከፋፈላቸው ላይ ሀብታተ ቤተክርስቲያን ተብለው ከሚጠሩት ውስጥ ምስጢረ ጥምቀትና ምስጢረ ቁርባን ይገኛሉ። ስለዚህ በአምስቱ አዕማደ ምስጢርም ውስጥ ምስጢረ ጥምቀትን እናገኘዋለን። እንደዚሁም በሰባቱ ምስጢራተ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን ወይም ሳክራመንትስ የምንላቸው ውስጥ የመጀመሪያው ምስጢረ ጥምቀት ነው። ሌሎቹን ምስጢራት ለመፈጸም ራሱ እንደ ቅድመ ሁኔታ ምስጢረ ጥምቀት ያስፈልጋል። ያልተጠመቀ ሰው አይቆርብም። ያልተጠመቀ ሰው ተክሊል አይፈጸምለትም፣ ቀንዲል አይፈጸምለትም፣ ክህነት አይሰጠውም።